ሰላም ሰላም ውድ የተከበራችሁ የኢብራሂም ሞሎ ፈርኒቸር ቤተሰቦች እንደናችሁ ደህና ናችሁ? ያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት የምግብ ቴብል ነው። የምግብ ጠረጴዛ ከቤተሰቡ ጋር ሰብሰብ ብለው የሚመገቡበት ማለት ነው እና ሁሉንም የማሳያችሁ ይሆናል። ከምን እንደሚሰራ እንዴት እንደተሰራ ያሳያችኋለሁ ማለት ነው እና ቀጥታ ወደ ቪዲዮ እንሄዳለን። ወደ ቪዲዮ ከመሄዳችን በፊት መጀመሪያ ላይክ ያርጉት። ላይክ ያርጉ ለሌላ ሰው እንዲደርስ ላይክ ማድረግዎን አይርሱ ማለት ነው እና ስራውን ካዩ በኋላ ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን፣ እናስተካክላለን ማለት ነው። እናንተ ሀሳብ አስተያየት ኮሜንት ላይ ጽፉልን፣ ለኛ በርታት ነው፣ እናስተካክላለን ማለት ነው እና ዛሬ ይዤ የመጣሁት ባለ 6 መቀመጫ የምግብ መመገቢያ ነው ማለት ነው። እዚህ ጋር ያው ቁጭ ብላችሁ እዚህ ጋር የምትመገቡበት ነው። እዚህ ጋር እንደምታዩት ያው ቁጭ ብላችሁ እዚህ ጋር እዚህ ብዙ ነገሮች እዚህ ማቅረብ ይቻላል ማለት ነው። ማለት ሰፊ ነው ይሄ እና እዚህ ጋር ቁጭ ብላችሁ እንደዚህ መደገፍ ያለው እና ትልቅ ነው ወንበሩ ማለት ነው። ጠጋ አድርጌ ያሳያችኋለሁ በኋላ። እንደዚህ ሰብሰብ ብላችሁ ለመመገብ የሚመችና ቆንጆ የሆነ ነው ማለት ነው። እዚህ ጋር ስንመጣ ዲዛይን እናንተ በፈለጋችሁት መሰረት መምረጥ ትችላላችሁ ማለት ነው። እናንተ በፈለጋችሁ ዲዛይን ይሄንን መምረጥ ትችላላችሁ። ይሄ ያው የከስተመር ፍላጎትና ምርጫ ነው። እሷ ምርጫ ፍላጎት ይሄንን ሰርተናል። መቀመጫውን ደግሞ ጥቁር አድርጌ ሊበለችው መሰረት ጥቁር ሌዘር አድርጌላታለሁ። እንደምታዩት ቲክነሱ ወፍራም ነው እና የሚያምር ነው ማለት ነው። እንግዲህ ቀለሙን እናንተ በፈለጋችሁት መቀየር ትችላላችሁ። እሷ ኮካ ቀለም ማለት ቀይ ቡኒ ይባላል። ኮካ እንለዋለን ማለት ነው እና ይሄን ይመስላል። እናንተ መቀየር ትችላላችሁ በፈለጋችሁት ከለር ማለት ነው። በፈለጋችሁ ከለር ዲዛይንም ቀለምም መቀየር ትችላላችሁ። ባለ 8 ወንበር ማድረግ ትችላላችሁ። ባለ 9 ባለ 4 እንደናንተ ፍላጎትና አቅም እንሰራለን ማለት ነው። ብዙ አይነት ዲዛይን አለ። ዲዛይን ደግሞ መምረጥና ማየት ለምትፈልጉ ሰዎች ቴሌግራም ግሩፕ አለኝ። ቴሌግራም ግሩፕ ላይ የገባችሁ መምረጥ ትችላላችሁ። ኮሜንት ላይ አስቀምጣለሁ የቴሌግራም ሊንክ ማለት ነው። ያው የገባችሁ ማየት ትችላላችሁ ማለት ነው። ይሄኛው በተመሳሳይ አንድ አይነት ነው፣ 6 ነው ማለት ነው። የቴብሉ ሰፊ ነው እና ይሄን ይመስላል። ቪዲዮውን ያው ከወደዳችሁት ላይክ ማድረግ እሱ ሼር ያደረጋችሁ ደግሞ ሌላ ሰውም እንዲደርስ አድርጉ ማለት ነው እና ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ በአዲስ ቪዲዮ እንገናኛለን። መልካም ቆይታ ይሁንላችሁ። ya ምግብ እናድርግ ነው ጨርስ አማኑ አለን
والله. ሰላም ሰላም፣ ውድ የተከበራችሁ የኢብራሂም ሄሎ ፈርኒቸር ቤተሰቦች እንደናችሁ? ደህና ናችሁ? ያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት የምግብ ቴብል ነው። የምግብ ጠረጴዛ ከቤተሰቡ ጋር ሰብሰብ ብለው የሚመገቡበት ማለት ነው። እና ሁሉንም የማሳያችሁ ይሆናል። ከምን እንደሚሰራ እንዴት እንደተሰራ ያሳያችኋለሁ ማለት ነው። እና ቀጥታ ወደ ቪዲዮ እንሄዳለን። ወደ ቪዲዮ ከመሄዳችሁ በፊት መጀመሪያ ላይክ ያርጉት። ላይክ ያርጉ፣ ለሌላ ሰው እንዲደርስ ላይክ ማድረገውን አይርሱ ማለት ነው። እና ስራውን ካዩ በኋላ ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን፣ እናስተካክላለን ማለት ነው። እናንተ ሀሳብ አስተያየት ኮሜንት ላይ ጽፉልን፣ ለኛ ብርታት ነው፣ እናስተካክላለን ማለት ነው። እና ዛሬ ይዤ የመጣሁት ባለ 6 መቀመጫ የምግብ መመገቢያ ነው ማለት ነው። እዚህ ጋር ያው ቁጭ ብላችሁ እዚህ ጋር የምትመገቡበት ነው። እዚህ ጋር እንደምታዩት ያው ቁጭ ብላችሁ እዚህ ጋር እዚህ ብዙ ነገሮች እዚህ ማቅረብ ይቻላል ማለት ነው። ማለት ሰፊ ነው ይሄ እና እዚህ ጋር ቁጭ ብላችሁ እንደዚህ መደገፍ ያለው እና ትልቅ ነው ወንበሩ ማለት ነው። ጠጋ አድርጌ ያሳያችኋለሁ በኋላ። እንደዚህ ሰብሰብ ብላችሁ ለመመገብ የሚመችና ቆንጆ የሆነ ነው ማለት ነው። እዚህ ጋር ስንመጣ ዲዛይን እናንተ በፈለጋችሁት መሰረት መምረጥ ትችላላችሁ ማለት ነው። እናንተ በፈለጋችሁ ዲዛይን ይሄንን መምረጥ ትችላላችሁ። ይሄ ያው የከስተመር ፍላጎትና ምርጫ ነው። እሷ ምርጫ ፍላጎት ይሄንን ሰርተናል። መቀመጫውን ደግሞ ጥቁር አድርጌ ሊበረችው መሰረት ጥቁር ሌዘር አድርጌላታለሁ። እንደምታዩት ቲክነሱ ወፍራም ነው እና የሚያምር ነው ማለት ነው። እንግዲህ ቀለሙን እናንተ በፈለጋችሁት መቀየር ትችላላችሁ። እሷ ኮካ ቀለም ማለት ቀይ ቡኒ ይባላል። ኮካ እንለዋለን ማለት ነው። እና ይሄን ይመስላል። እናንተ መቀየር ትችላላችሁ በፈለጋችሁት ከለር ማለት ነው። በፈለጋችሁ ከለር ዲዛይንም ቀለምም መቀየር ትችላላችሁ። ባለ 8 ወንበር ማድረግ ትችላላችሁ። ባለ 9፣ ባለ 4 እንደናንተ ፍላጎትና አቅም እንሰራለን ማለት ነው። ብዙ አይነት ዲዛይን አለው። ዲዛይን ደግሞ መምረጥና ማየት ለምትፈልጉ ሰዎች ቴሌግራም ግሩፕ አለኝ። ቴሌግራም ግሩፕ ላይ የገባችሁ መምረጥ ትችላላችሁ። ኮሜንት ላይ አስቀምጣለሁ የቴሌግራም ሊንክ ማለት ነው። ያው የገባችሁ ማየት ትችላላችሁ ማለት ነው። ይሄኛውን በተመሳሳይ አንድ አይነት ነው፣ 6 ነው ማለት ነው። የቴብሉ ሰፊ ነው እና ይሄን ይመስላል። ቪዲዮውን ያው ከወደዳችሁት ላይክ ማድረግ እሱ ሼር ያደረጋችሁ ደግሞ ሌላ ሰውም እንዲደርስ አድርጉ ማለት ነው። እና ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ በአዲስ ቪዲዮ እንገናኛለን። መልካም ቆይታ ይሁንላችሁ። Ya, mungkin lagi. Terus. Aman, Anan.